በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የንስሐ አባት መያዝ ለምን ያስፈልጋል? ከንቱ ነኝ ከንቱ ነኝ ዋስትና መከታ እግዚአብሔር ካልሆነኝ ተስፋ የሚሆነኝ ሕይወት የሚሰጠኝ አምላኬ ብቻ። ጌታችን በወንጌል በቀን የሚሄድ ሰው አይሰናከልም፣ የዚህን ዓለም ብርሃን ያያልና፣ በጨለማ የሚሄድ ግን ይሰናከላል ብሎ ተናግሯል። የዚህ ቃል ትርጉም አንድም በምክረ ካህን በፈቃደ ካህን የሚኖር ሰው ነፍሱ ከኃጢአት እንደምትጠበቅ ያስረዳል። የዚህ ዓለም ብርሃን የተባሉት ጌታችን እናንተ የዓለም ብርሃን ናችሁ ያላቸው ካህናት ሲሆኑ፣ በቀን የሚሄድ የተባለው ደግሞ በምክረ ካህን የሚኖር ሰው ነው። በወንጌል ለወይን ስፍራ ሠራተኞች ይቀጥር ዘንድ በማለዳ ወጣ፣ በ11 ሰዓትም ቀጠረ የሚለው ምሳሌ ማለዳ በተባለ የልጅነት ዕድሜ ላይ የሚጠብቅ የሚኮተኩት መምህረ ንስሐ መያዝ እንደሚያስፈልግ ያሳያል። ዕድሜያችን ለኃጢአት በደረሰች ቅጽበት ለንስሐም ወይም ለኑዛዜም ትደርሳለችና። በሲራቅ ምዕራፍ 6 ቁጥር 6 ላይ ብዙ ሰዎች ወዳጆች ይሁኑ፣ ከብዙዎቹ አንዱ ምክርን የምትነግረው ከልቡናህ ጋር አንድ ይሁን የሚለው ቃል ምዕመናን ስለ ሃይማኖትና ምግባር የሚያስተምሯቸው ብዙ ካህናት ሊኖሯቸው ቢችሉም ከብዙዎቹ አንዱ ግን ንስሐቸውን የሚናዘዙለት መምህረ ንስሐ ሊሆናቸው እንደሚገባ ያጠይቃል። አዳም በገነት ለ7 ዓመታት ከቆየ በኋላ በዲያብሎስ ተፈትኖ እንደወደቀ በኃጢአት መፈተንና መውደቅ ለሰው የሚጸናበት ዕድሜ ከ7 ዓመት ጀምሮ ስለሆነ ወደ ንስሐ አባት መቅረብ ይኖርበታል። በምክረ ካህን መኖር ራሱ ትልቅ መንፈሳዊ ማዕረግ ነው። የአዲስ ኪዳን ክርስቲያኖች ከብሉይ ኪዳን ሰዎች የሚከብሩትን ያህል በምክረ ካህን የሚኖሩ ምዕመናን ከአማንያን በላይ የከበሩ ናቸው። ጌታችን ኢየሱስ ክርስቶስ በ12 ዓመቱ ከመምህራን ጋር መገናኘቱ እኛም ከልጅነታችን ጀምሮ ከመምህራን አባቶች ጋር እንድንገናኝ አብነት ይሆን ዘንድ ነው። ማቴዎስ ምዕራፍ 20 ቁጥር 2። በመቃብር ቀረ ሁሉም ከንቱ ሆኖ በመቃብር ቀረ። ኃጢአትን መናዘዝ ለምን አስፈለገ? ኃጢአትን ለእግዚአብሔር በካህን በኩል መናዘዝ መጽሐፍ ቅዱሳዊ መሠረት ያለው ጠቃሚ ጉዳይ ነው። እግዚአብሔር አዳም በበደለ ጊዜ አዳም ሆይ ወዴት ነህ ብሎ የጠየቀው አዳም እንዲናዘዝ ስለፈለገ እንጂ አዳም ያደረገውን ሳያውቅ ቀርቶ አልነበረም። አዳምን ከመፍጠሩ በፊት ሥራውን ያውቃል እንዲል። አዳምም እግዚአብሔር በጠየቀው ጊዜ ከኔ ጋር እንድትሆን የሰጠኝ ሴት እርሷ ከዛፉ ሰጠችኝና በላሁ በማለት ተናዟል። ከዚህም በተጨማሪ በተለያዩ ቦታዎች ሰዎች ኃጢአታቸውን ይናዘዙ እንደነበር በመጽሐፍ ቅዱስ ተገልጿል። ሐዋርያት ሥራ ምዕራፍ 19 ቁጥር 18፣ ማቴዎስ ምዕራፍ 3 ከቁጥር 5 እስከ 6፣ ዘሌዋውያን ምዕራፍ 5 ቁጥር 16፣ ትንቢተ ኢሳይያስ ምዕራፍ 2 ቁጥር 19። ይሁን እንጂ ኃጢአቴን ለመተው ከፈቀድኩ አይበቃም ወይ? መናዘዙ ለምን አስፈለገ? የሚሉ ሰዎች አሉ። ኃጢአትን በካህን ፊት መናዘዝ ግን የሚከተሉት ጠቀሜታዎች አሉት። ኃጢአትን በዝርዝር በካህን ፊት መናዘዝ ዳግመኛ በዚያ ኃጢአት ላለመያዝ ኃይልን ይሰጣል። ቅዱስ ዮሐንስ አፈወርቅ በበደሉ ላይ ድፍረትንና ሽንገላን የሚጨምር ወይንም ደግሞ ኃጢአት ሰርቶ እንዳልሰራ ዝም የሚል ከዚያች ኃጢአት መጠበቅ አይችልም፣ እርሷም በምትመስል ኃጢአት ከመውደቅም አይድንም እንዳለ፣ በንጉሥ የሚሽረውና የሚሾመውን ግራና ቀኝ አቆሙ የሚሽረውን ወቅሶ የሚሾመውን አሞግሶ እንደሚያከብር ያለፈ ኃጢአታችንን በካህኑ ፊት ስንዘረዝርም ያለፈውን ኃጢአታችንን ሽረን በሚመጣውም ሕይወት ያንን ኃጢአት ላለመድገም እየወሰንን ነው። ኑዛዜ ያሳቅቃል። መሳቀቁ ደግሞ ለሠራነው ኃጢአት ዋጋ ነው። በፍርድ ቀን ጌታ በሰማያት መላእክት ፊት ኃጢአታችንን ገልጦ ከሚያሳቅቀን ይልቅ እኛው ራሳችን እዚሁ እንደኛው ደካማ ሰው በሆነው በካህኑ ፊት በመናዘዝ ለሠራነው እጅግ ግዙፍ ኃጢአት የምንቀበለው ኢምንት ቅጣት ነው። በሽታውን የደበቀ መድኃኒት የለውም እንደሚባለው የነፍሱን ደዌ ኃጢአቱን የሚደብቅ እንዲሁ መፍትሄ አያገኝም። የካህኑን ጸሎትና ምክርም ያጣል። ኃጢአቱን የሚደብቅ የሚሰውር አይለማም። የሚናዘዛትና የሚተዋት ግን ምሕረትን ያገኛል እንደተባለ
ምሳሌ ምዕራፍ 8 ቁጥር 13። በደስታ ብዛት የዚህን ዓለም ለውጣሙን አቀመስኩት፣ ሳቅም በልቤ ውስጥ ይፍለቀለቅ ነበር፣ ሁሉም ከንቱ ሆነ። ኃጢአታችንን ለምን በቀጥታ ለእግዚአብሔር ብቻ አንናዘዝም? ኃጢአትን ለካህን መናዘዝ ለእግዚአብሔር አለመናዘዝ አይደለም። ኃጢአትን ለካህን መንገር ለእግዚአብሔር መናዘዝ ክብር መስጠት ነው። ኢያሱ እንዳለ ልጄ ሆይ ለአምላክ ክብርህን ስጥ፣ ለእርሱም ተናዘዝ፣ ያደረግከውንም ንገረኝ፣ አትሸሽገኝ። መጽሐፈ ኢያሱ ምዕራፍ 7 ቁጥር 19። ኢያሱ ክብርን ስጥ ያለው ለእግዚአብሔር፣ ተናገር ያለው ግን ለራሱ መሆኑ ኃጢአትን ለካህን መናዘዝ ለእግዚአብሔር ክብር መስጠት እንደሆነ ያሳያል። አበው ካህናትም ኑዛዜን ከተቀበሉ በኋላ እግዚአብሔር ይፍታህ እንጂ ፈትቻለሁ አይሉ። ምንም በእነሱ ፊት ብንናገርም ሰሚውም ሆነ በእነርሱ እጅ ስርየት የሚሰጠው እርሱ ባለቤቱ ስለሆነ ነው። 2 ወይም 3 በሚሆኑበት በዚያ በመካከላቸው እገኛለሁ ብሎ ቃል የገባ አምላክ በአናዛዚው ካህንና በተናዛዚው ምዕመን መካከል ሆኖ ይሰማል፣ ስርየትንም ይሰጣል። ሰው ሲታመም ሐኪም ቤት ሄዶ በሐኪሙ ፊት ቆረጠኝ ወጋኝ እያለ ሕመሙን እንደሚያብራራው ሁሉ በእግዚአብሔር ቤት ውስጥ ያሉ ካህናትም የነፍስ ሐኪሞች ናቸውና እያንዳንዱን የነፍስ በሽታ ወይም ኃጢአት በዝርዝር በእነሱ ፊት ልንናዘዝ ይገባል። በሐኪሙ ፊት የምንናዘዘው የእግዚአብሔርን ፈዋሽነት ክደን እንዳልሆነ ሁሉ በካህናት ፊት የምንናዘዘውም የእግዚአብሔርን ሰሚነት ክደን አይደለም። ለምን ቀጥታ ለእግዚአብሔር አልናዘዝም ማለት በራሱ ትዕቢት ነው። ንስሐ የሚገባ ሰው ሊል የሚገባው ከበደሌ ብዛት የተነሳ ቀና ብዬ የሰማይን ርዝመት አይ ዘንድ እንኳን አግባቤ አይደለም ነው። ጸሎተ ምናሴ። በወንጌል እግዚአብሔር እርስ በርሳችሁ ኃጢአታችሁን ተናዘዙ ያለው የሰው ልጅ ከፈጣሪው ይልቅ ሰውን ስለሚፈራና ስለሚያፍር በኃጢአቱ እንዲሳቀቅ ስለፈለገ ነው። እግዚአብሔር ያየኛል ይሰማኛል ሳይል የሰራውን ኃጢአት እንዴት እግዚአብሔር ያየኛል ይሰማኛል ብሎ ይናዘዛል? እነዚህ ከእግዚአብሔር ይልቅ ሰውን የሚፈሩትን መጽሐፍ እንዲህ ይላቸዋል፣ የሰው ዓይን ያስፈራቸዋል፣ የእግዚአብሔር ዓይን ግን ከብዙ አእላፍ ፀሐያት ይልቅ እንደሚያበራ አያውቁም። ስለ ንስሐ ሊያውቃቸው የሚገቡ አንኳር ጉዳዮች። አንድ ምዕመን ንስሐ በሚገባበት ጊዜ ኃጢአቱን ሳያግበሰብስ በዝርዝር ለካህኑ በሚገባ መልኩ መናዘዝ አለበት። እንዲያው በደፈናው እኔ ያልሰራሁት ኃጢአት የለም፣ አድርጉ ከተባለው ውስጥ ያደረግኩት አንድም መልካም ነገር የለም እያሉ የብልጠት ኑዛዜ መናዘዝ አይገባም። አንድ በሽተኛ በሐኪም ፊት ታምም ያለው በሽታ የተባለ ሁሉ አለብኝ በማለት መድኃኒት እንደማያገኝ ሁሉ ኃጢአቱን በዝርዝር እና በግልጽ ያልተናገረም በትክክል ስርየት አያገኝም። አንድ ምዕመን ስለ ኃጢአቱ በግልጽ ሊናገርና ሊዘረዝር ይገባል ሲባል በሆነው ባልሆነው እኔ ኃጢአተኛ ነኝ ሊል ይገባል ማለት አይደለም። ድሃ ድህነቱን በአፉ ይጠላታል፣ ሲራክ 13:24 እንዳለ እንደኔ ኃጢአተኛ ማን አለ እያሉ ኃጢአትን በአፍ መጥላት ገና ከኃጢአት ፍቅር ያለመላቀቅ ምልክት ነው። ኃጢአትን የሚጠላ በንስሐ ይርቃታልና። ኃጢአተኛ ነኝ እያሉ በማወጅ ንጹሐን ትሑታን የሚመስሉ አሉ። ትሑታን ግን ቅዱስ ዮሐንስ አፈወርቅ እንዳለው ኃጢአተኛ ነኝ የሚሉት ሳይሆኑ ኃጢአተኛ ሲባሉ የሚታገሱት ናቸው። በኑዛዜ ወቅት ትንኝን እያጠሩ ግመልን እንደመዋጥ ታላላቅ ኃጢአቶቻችንን ከጎን ትተን ጥቃቅኑን ብቻ መናገር ስህተት ነው። ሲሰሩት ያልፈሩት ኃጢአት ሲናገሩት መፍራት አይገባምና። አባ ጊዮርጊስ ዘጋስጫ በአርጋኖን ዘረቦ 7:5 እንዲህ እንዳለ፣ ኃጢአቴን ለመናገር ለምን አፍራለሁ? አለመናዘዜስ ለምንድን ነው? እኔ ኃጢአቴን ብሰውረው ኃጢአቴ ራሱ ሊከሰኝ ይጮኻል። እንግዲያውስ እንዳልበድል ለምን ዝም እላለሁ? የሰራሁትን ክፉ ስራዬ ያሳጣኛል። እኔ እንዳልሰራ ለምን ሆናለሁ? የሚዘልፈኝ አልሻም። እኔ ራሴ ለራሴ የራሴን ዘለፋ አነባለሁ እንጂ። በኑዛዜ ወቅት ለኃጢአት ምክንያት መደርደርና የሌሎችን ኃጢአት አክሎ መናገር አይገባም። እገሌ እንዲህ አድርጎ ስለገፋኝ እንዲህ አድርጌ ነበር እያሉ ሌላውን መክሰስና ምክንያት መስጠት ይቅር ሳይሉ ይቅርታ መሻት ነውና ጌታችንም በወንጌል ከሳሾችሽ ወዴት አሉ ያላትን ሴት እኔም አልፈርድብሽም ብሎ በይቅርታ ያሰናበታት
ስለ ከሳሾቿ አንዳች ባለመናገሯ ነበር። ዮሐንስ ምዕራፍ 8 ቁጥር 11። ሰው ሆኖ የማይበድል እንጨት ሆኖ የማይጭስ የለምና እንዲሉ ሰው ሁልጊዜ ከበደል ንጹሕ ይሆን ዘንድ አይችልም። በንስሐ ኃጢአቱን የሚናዘዝ ሰው ዳግመኛ አይበድልም ማለት አይደለም። ከንስሐ በኋላ በኃጢአት ተፈትነው ብንወድቅ ተስፋ ሳንቆርጥ ወዲያው ንስሐ ልንገባ ይገባል። መልሼ ልበድል ለምን ንስሐ ገባለሁ ማለት ግን መልሶ ለሚርበኝ ለምን እበላለሁ፣ መልሼ ለምቆሽሽ ለምን እታጠባለሁ እንደማለት ነው። ቅዱስ ዮሐንስ አፈወርቅ መውደቅ አዳማዊ ነው፣ ወድቆ አለመነሳት ግን ዲያብሎሳዊ ነው እንዳለው ተስፋ ሳንቆርጥ በንስሐ መነሳት ይኖርብናል። እግዚአብሔር ይቅር ማለት ሳይሰለቸው ሰው ይቅር በለኝ ማለት ሊሰለቸው አይገባም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። የሚያስተማምነኝ